ሰላም ጤና ይስጥልን ውድ ሀገር ልጆች እንኳን በደህና መጣችሁ። ልዑል እግዚአብሔር የተመሰገነ ይሁን። ደህና ነኝ። ዛሬ እንዴት ቆንጆ የሆነ ፓወርፖይንት ማዘጋጀት እንደምንችል የሚለውን እናያለን ማለት ነው። ከአሁን በፊት ጠፋ ብዬም ስለቆየሁ ይህን ቪዲዮ ላይክ በማድረግ ጀምሩት፣ ለጓደኞቻችሁም ሼር አድርጉላቸው። ለእናንተ በደንብ ይጠቅማል ብዬ ስላመንኩ ነው ይህን ቪዲዮ ለመስራት የፈለጉት። ምክንያቱም የኢንተርናሽናል ተማሪዎች የሚያዘጋጁት ፓወርፖይንት እና ሀገር ውስጥ የሚዘጋጀው ፓወርፖይንት የሁለቱ በጣም ትልቅ ጋፕ ስላየሁበት እሱን ደግሞ ለእናንተ አሳያችሁና ቀጣይ እናንተ ስትሰሩ ኢንተርናሽናል ፓወርፖይንቶች እንዴት እንደሚዘጋጁ ኮምፒታንት የሆነ ወይም ደግሞ ቆንጆ የሆነ ፓወርፖይንት እንዴት ማዘጋጀት እንደምትችሉ የሚለውን ወደ ማየት እንሄዳለን ማለት ነው። ከዛ በፊት ግን እንደተለመደው ለዚህ አስተማሪ የሆነ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃለሁ። አሁን ወደ ቪዲዮ እንሂድ። መጀመሪያ የገጠመኝን ሸር ላድርጋችሁ። ኮንፈረንስ ላይ ፔፐር ፕሬዘንት ለማድረግ ነበር የተገኘሁት። ሌሎቹም እንደዚሁ አዘጋጅተዋል። ሰው ቁጭ ብዬ ያየሁት ነገር ምንድን ነው፣ ሀገር ውስጥ የምናዘጋጀው ፓወርፖይንት እና ከሌላ ሀገር የመጡ ከሳውዝ አፍሪካ ከሌሎቹ የመጡ ሪሰርቸሮችን እያየው ነበርና ትልቅ ጋፕ አለ። ዲፈረንሱ ምንድን ነው የሚለውን በደንብ አሳያችኋለሁ። ኢቨን በዶክትሬት ሌቭል ወይም ደግሞ ዶክተሮችም ሆነው ፓወርፖይንት በደንብ ማዘጋጀት ማይችሉ እንዳሉ እያየው ነበረ። ፕሬዘንት ሲያደርጉ ቀጥታ ከቴክስቱ ወይም ደግሞ ከማኑስክሪፕት ቀጥታ ኮፒ አድርገው ነው ኦልሬዲ የሚጠቀሙት እና ይህም ማለት ከዛ የተጠቀሙ ሳይሆን እንዴት በትክክል መጠቀም እንደሚችሉ ወይም ደግሞ ጊዜ ሰጥተው አልሰሩት ሊሆን ይችላል። ሜቢ ያንን ልተው እና ወደ ዛሬ ዋና ሀሳብ ላይ ቀጥታ ልግባላችሁ። መጀመሪያ ያው እንደሚታወቀው ከሰራችሁት ሪሰርች ዶክመንት ይልቅ ፓወርፖይንቱ ሜንሊ ኮንፈረንስም ላይ ይሁን ሪሰርች ፔፐራችሁን ለማቅረብ ሊሆን ሌላም ፕሬዘንቴሽን ላይ መጀመሪያ አብዛኛው ጥያቄ የሚመነጨው ፓወርፖይንቱን አይተው ነው። ዶክመንቱን ሜቢ አድቫይዘሮቹም ሌሎቹም እዛው ላይ ፊድባክ ሊሰጧችሁ ይችላሉ። ስለዚህ ፓወርፖይንቱ በደንብ መዘጋጀት መቻል አለበት። ከዚህ ጋር መጀመሪያ ላይ እያንዳንዱ ስላይድ ስታዘጋጁ እንዴት ማዘጋጀት እንደምትችሉ ስቴፕ ባይ ስቴፕ ነው። የመጀመሪያው በጣም ትልቅ ልዩነት የፈጠረው ኦሪየንቴሽን ነው። ኦሪየንቴሽን ማለት ፖርትሬት እና ላንድስኬፕ። ይህንን እንዴት እንደሆነ ላሳያችሁ። ዲዛይን ላይ ትገቡና እዚሁ ዲዛይን ላይ ትገቡና ወደዚህ መጨረሻ ላይ ምን ይላል? እዚህ ላይ ስላይድ ሳይዝ ይላል። ስላይድ ሳይዙን አጅስት ማድረግ ያስፈልጋል። ለምሳሌ ይሄ ስታንዳርድ 4:3 ወይም ከሆነ ይሄ ፖርትሬት የምንለው ነው። ይሄኛው ደግሞ ላንድስኬፕ በሰፊው ሲሆን ደግሞ ላንድስኬፕ ይሆናል ማለት ነው። ለምሳሌ ይሄን ፖርትሬት ሳደርገው ይሄ ይጠባል ማለት ነው። ይሄው ላንድስኬፕ ነው፣ ሰፋ ያለ ነው። ስለዚህ ይሄን ማድረጉ ለምን ይጠቅማል? የተለያዩ አይዲያዎችን እንደዚህ ሊስት ያደርጋችሁ ስትሄዱ ኢሜጅን ከጎን ለማስገባት ጽሁፉን እንትን ለማድረግ ሰፊ የሆነ ቦታ እንዲኖራችሁ ያደርጋል። ስለዚህ ይሄ በጣም እኛ ሀገር እንትኖችን ያዩዋቸው ሜይን ዲፈረንሱ ይሄ ፓወርፖይንት የሚያዘጋጁት በፖርትሬት ነው መሆን ያለበት፣ ግን በላንድስኬፕ ነው። ምክንያቱም ኢሜጆችንም አብራችሁ እያሳያችሁ ስማርት በሆነ መልኩ እያስቀመጣችሁ መሄድ ስላለባችሁ ማለት ነው። ሌላ ሁለተኛው ደግሞ ከቨር ፔጃችሁ ላይ ሎጎ፣ ታይትሉን፣ ስማችሁን፣ ሌላውን ነገር ታስገባላችሁ። ይሄ ኦሪየንቴሽኑን እንደፈለጋችሁ እናንተ አጅስት ማድረግ ትችላላችሁ። ይሄ ላይ ትኩረት ለመስጠት አይደለም። እዚህ ላይ ግን ፓወርፖይንት ስታዘጋጁ ፉተር መኖር አለበት። ፉተሩ ፔጅ ናምበር እና ዴት እንዲሁም ደግሞ የሆነ ዲስክሪፕሽን እዚህ ጋር ሊያሳየን የሚችል መሆን አለበት ማለት ነው። እነዚህ ነገሮች እንዴት ማስገባት እንደምትችሉ ላሳያችሁ። ኢንሰርት ላይ እንሄድ ነው። እዚህ ላይ ምን ይላል? ሄደር ኤንድ ፉተር ይላል። ሄደር ኤንድ ፉተር ላይ ከዚሁ ጋር ስላይድ የሚለው ላይ ዴቱን አውቶማቲካሊ አድርጉት። ኮኔክሽን ባገኘ ቁጥር የፒፒቲ አውቶማቲካሊ ዴቱን አፕዴት ያደርገዋል። ከዛ ስላይድ ናምበር እዚህ ጋር ስላይድ ናምበር ማስቀመጥ አለባችሁ። ምክንያቱም አንድ ጥያቄ መጠየቅ ቢፈልግ ስላይድ ናምበራችሁ የት ጋር ነው ብትባሉ የለም አትሉ። ስለዚህ ስላይድ ናምበራችሁን አብራችሁ ማስቀመጥ አለባችሁ። ፉተሩን ደግሞ ጽሁፍ ማስገባት እንደዚሁ አለባችሁ። ከዛ በኋላ ለሁሉ አፕላይ ቱ ኦል ትሉታላችሁ። ለሁሉም ስላይድ አፕላይ ይሆናል ማለት ነው። ሌሎቹንም እዚሁ ላይ ያሉትን ነገሮች ማየት ትችላላችሁ። እዚህ ጋር ግን ፔጅ ናምበር ላይ ያንዳንዱ ስላይድ መሰጠት አለበት። ምክንያቱም አንድ ሰው ጥያቄ መጠየቅ ቢፈልግ ፔጅ ናምበሩና ቀኑንም አብራችሁ ወይም ደግሞ የሪሰርቻችሁን ታይትል ሊሆን ይችላል ሌላም ነገር ከፉተር ታች ላይ አብራችሁ አስገቡ። ይሄኛው ሌላኛው የጥሩ ፒፒቲ ኳሊቲ ነው ማለት ነው። ፔጅ ናምበር የሌለው ፒፒቲ ኦልሬዲ እንደመጠየቅም አይዲያ ራይዝ አድርጎ
ሸር ለማድረግ ማስቸጋሪ ስለሆነ። ሌላው ደግሞ ምንድነው ስላይድ ክሬት አታድርጉ ማለት አንዴ ክሬት ያደረጋችሁትን ስላይድ ዱፕሊኬት አድርጉት። ምክንያቱም እያንዳንዱ እንደ አዲስ ክሬት የምትሉ ከሆነ ፎንቱን ሌላውንም ነገር ሲሚላር አይሆንም። ኮንስታንት እንዲሆንላችሁ ቀጥታ ዱፕሊኬት ስላይድ ትሉታላችሁ። ልክ ከዚህ በኋላ ያኛውን ስላይድ ጽሁፉን ታጠፉና ለአንድ አዲስ ትሰራላችሁ ማለት ነው። በዚህ መልኩ ዱፕሊኬት ማድረግ ያስፈልጋል። ዱፕሊኬት ካላላችሁት ኮንስታንት የሆነ ፎንት ሳይዝ ወይም ደግሞ የጽሁፍ እንትን ሊኖረው አይችልም። ዱፕሊኬት ስታደርጉ እዛኛውን ጽሁፍ ደግማችሁ እንዳታስገቡት ላይ ጥንቃቄ እያደረጋችሁ። ትልቁ ችግር ፒፒቲ ስናዘጋጅ ክሬት ኒው ስላይድ ስለምንለው አንዴ ጥሩ የሆነ ፎንት ሳይዝ የሆነ ፓወርፖይንት አንድ ስላይድ እናዘጋጃለን። ከዛ በኋላ ዱፕሊኬት እያለን ብንሄድ ቆንጆ የሆነ ፓወርፖይንት ወይም ደግሞ እንደ ኢንተርናሽናል ተማሪዎቹ ፕሬዘንት የሚያደርጉበት ሲሚላር ኮንስታንት የሆነ ፎንት እና ስታይል ያለውን ፓወርፖይንት ማዘጋጀት እንችላለን ማለት ነው። ሌላው ስላይድ ስፔስ ማኔጅመንት ነው። ለምሳሌ እዚሁ ጋር የምታዩት ሁለት ኢሜጅ አስገብቻለሁ። ከዚሁ ላይ ጽሁፍ አለ። ወደ ታች ሲሄድ ደግሞ ከጎኑ እንደዚህ አለ። ይሄ ማለት ስፔሱን በደንብ ማኔጅ ማድረግ ትችላላችሁ። ስላይዱ እንደዚህ እየቀያየራችሁ በፈለጋችሁት መልኩ አድጀስት ማድረግ ትችላላችሁ። ምክንያቱም እንደ ሁኔታው ነው መሆን ያለበት። ለምሳሌ ይሄ ነው እንደመጀመሪያው ስላይድ ባደርገው ኢሜጁ በደንብ አይታይም። ስለዚህ ምንድነው ያደረኩት ኦሪየንቴሽኑ የዚህኛውን ለምሳሌ ሁለቱንም ኮምፔር አድርግላችሁ የዚህኛውንና የዚህኛውን ኢሜጅ በደንብ እንዲታይልኝ ከጎን ነው ያደረኩት። ልክ እንደዚህ ከታች ባደርገው በደንብ ኢሜጅ ስለማይታይ ኦሪየንቴሽኑን በዚሁ መልኩ ስፔስ ማኔጅመንት በዚሁ መልኩ መጠቀም ያስፈልጋል ማለት ነው። ሌላው ኦልሬዲ ይሄን ብዙ ጊዜ ዲስከስ አድርጋችሁት ይሆናል። አንድ ስላይድ ላይ ከ3 እስከ 5 አይዲያዎችን ነው ማንሳት ያለባችሁ። ከዛ ውጭ ግን በሁለት መልኩ አንዱ ስላይድ ከፍላችሁ የተለያዩ አይዲያዎችን ወደ 10 ሚሊዮን ፖይንቶችን አንድ ሊስት ማድረግ አይገባም። ስላይዱ ኦልሬዲ ከተቻለ ፒክቸራል በሆነ መልኩ ማስቀመጥ ይቻላል። ካልበዚያ ደግሞ ቴክስቶችን እናንተ ሪሜምበር ለማድረግ ፕሬዘንት ስታደርጉ ሪሜምበር ለማድረግ የሚጠቅማችሁን ቴክስቶችን ብቻ እያስቀመጣችሁ ሞር ሳቢ የሆነ ስላይድ ማዘጋጀት ይቻላል ማለት ነው። ሌላው እንደዚሁ ሳመሪ ወይም ደግሞ ኮንክሉዥን ከሰራችሁ በኋላ ሪፈረንስ አስፈላጊ ነው። ሪፈረንስ የዶክመንቱ ሙሉ ሳይሆን ፒፒቲ ላይ የተጠቀማችኋቸውን ሪፈረንሶች ማስቀመጥ ያስፈልጋል። ለምሳሌ ወደ ፒፒቲ ልሄድላችሁ እነዚሁ ላይ አንድ አይዲያ ሼር ላድርጋችሁ። ትልቅ የሆነ ችግር ስለሆነ እያንዳንዱ ቴክስት የእናንተ ስራ ካልሆነ ኢንሳይት ማድረግ አለባችሁ። ዶክመንት ላይ ኢንሳይት አድርጌዋለሁ ማለት አያስፈልግም። ምክንያቱም እዚሁ ላይ አብሮ ፒፒቲው ላይ አይዲያውን ስታደርጉ የማን አይዲያ መሆኑ እዚሁ ላይ ያዩ አብረው ቴክስቱን የእናንተን አይዲያ ሼር ማድረግ ስላለባቸው እያንዳንዱ ዶክመንቱ ላይ ኢንሳይት እንዳደረግ ነው እዚሁ ላይ ኢንሳይት ማድረግ አስፈላጊ ነው። እነዚህን ኢንሳይት የሆኑትን ፔፐሮች ደግሞ መጨረሻ ላይ ሄደን ሪፈረንስ ፓርት ላይ ማስቀመጥ ያስፈልጋል ማለት ነው። ሪፈረንስ ላይ ካስቀመጥን በኋላ ደግሞ አክኖሌጅመንት ሰፖርት ያደርጓችሁ ላይኖሩ ይችላሉ፣ ግን አትሊስት ሪፈረንሶችን አክኖሌጅ ማድረግ ትችላላችሁ። ወይም ደግሞ እናንተ ሊያገዛችሁ ሱፐርቫይዘር ወይ አድቫይዘር ወይም ደግሞ ኮሊግ ካለ እሱንም ማስቀመጥ ትችላላችሁ። አንዱ አክኖሌጅመንት አስፈላጊ ነው። ዋናውና የምትረሷቸውን ክፍሎች ነው እንጂ እናንተ የምታስታውሱት ላይ ሞር ፎከስ ማድረግ አልፈለኩም። ሌላው ባክግራውንዱ ደግሞ ነጭ ቢሆን ጥሩ ነው። የተለያዩ ባክግራውንድ ከለር ስታይሎች እንድትጠቀሟላችሁ፣ ግን ባክግራውንዱ it is best to be white ቢሆን ባክግራውንድ ጥሩ ነው። ምክንያቱም አይዲያችሁን ለመግለጽ ነው እንጂ እናንተ ዲም ላይት ለማሳየት አይደለም። እንዲሁም ደግሞ ስላይድ ሻው ሪኮመንድ አይሆንም ብዬ አምናለሁ። ሪኮመንድ ወይም ደግሞ መጠቀም ፈልጋለሁ የምትሉ ከሆነ ሾርት ወዲያውኑ ስላይድ የሚቀይር ስላይዶችን ማሳየት ያስፈልጋል። ስላይድ ሻው መጠቀም የምትፈልጉ ከሆነ ማለት ነው። ሌላው ደግሞ ምንድነው ዋና ችግር የሆነው ደቂቃ ፕሬዘንቴሽን ተብሎ የስላይድ ነምበሩ 40 ይሆናልና ታይም ማኔጅመንት ቫልዩ ስለሚኖሩ በራሱ ታይም ማኔጅመንታችሁን በግባቡ ለመጠቀም አንድ አይዲያ ለምሳሌ አንድ አይዲያ ለ10 ደቂቃ ፕሬዘንት አድርግ ዛሬ ከተባልኩና በሌላ ጊዜ ለ30 ደቂቃ ከተባልኩ የስላይድ ነምበሩ እኩል አይሆንም። ምክንያቱም ሞር ማስረዳት ዴብዝ የሚያስፈልገው ሰዓት ካለ ዴብዝ ትገባላችሁ። ያለበዚያ ደግሞ ኦልሬዲ ከታይም ጋር ለመሄድ ኔክስት ያላችሁ ዋና ዋና ሀሳቦችን ብቻ እየጠቀሳችሁ ማለፍ ያስፈልጋል ማለት ነው። ስለዚህ ከተሰጣችሁ ታይም ጋራ ስላይዳችሁን ማዘጋጀት አስፈላጊ ነው ማለት ነው። ስለዚህ ዋና ዋና የሚባሉትን
ሳመራይዝ ለማድረግ ልሞክርና የዛሬን ዲስከሽን በዚሁ እንጨርሳለን ማለት ነው። ዋና ዋና ችግሮች እንደነገርኳቸው አንደኛ የስላይድ ኦሪየንቴሽን ፖርትሬት ሳይሆን ላንድስኬፕ ብታደርጉት የምትፈልጉትን ኢሜጅ ሰፋ ባለ መልኩ መግለጽ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ፔጅ ናምበር አስፈላጊ ነው። ፔጅ ናምበር ለእያንዳንዱ ስጡት። ከታች ፉተርና ሄደር አስፈላጊ ከሆነ የነሱንም አብራችሁ ማሳየት ያስፈልጋል ማለት ነው። እንዲሁም ደግሞ ስፔስ ማኔጅመንታችሁ ሌአውትን ኦሪየንቴሽኑን ቼንጅ እያደረጋችሁ በትክክል መጠቀም አስፈላጊ ነው። ከዛ በተጨማሪ ስፔስ ማኔጅመንቱም አስፈላጊ ነው። ሞር በተቻለ መጠን ፒክቶሪያል በሆነ መልኩ ቢገለጽ እናንተ የምታስታውሱትን ነገር እዛ ላይ ባጠቅሱ ታይትል ካልሆነ በስተቀር ዋና ዋና የሚባሉትን የትረሷቸውን ብቻ እያስቀመጣችሁ ዋና ዋና ፖይንቶችን ሊስት እያደረጋችሁ እዛ ላይ ፕሬዘንት ብታደርጉ ኦራሊም ዲስከስ ማድረግ ስለምትችሉ ማለት ነው። ስለዚህ ይሄን ይመስላል ፓወርፖይንት። ከዚህ በኋላ የተሻለ ፓወርፖይንት አዘጋጅታችሁ የተሻለ ኮንፈረንስ የሚሆን ሪሰርች ፕሮፖዛልን ፕሬዘንት እንደምታደርጉ ተስፋ አደርጋለሁ። ይህን ይመስላል ለዛሬ ሙያ ሀሳብ ይዤ የመጣሁት። ስለዚህ ለጓደኞቻችሁ ሼር አድርጉላቸው። ከልብ አመሰግናለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ለእናንተ፣ መልካም ቀን።